በማይመች ሁኔታ ውስጥ ሆነ ሁሉ ለኛ እንደዚህ አይነት ኢንፎርሜሽን ለማቀበል ራሱ ዴዲኬትድ ሆነ ስለመጣ በጣም ነው የምናመሰግነው። ዋን ሞር ኩዌስችን ምናልባት ኔቨር ካለው ኔቨር መናገር የምትፈልገው ነገር ካለ አንድ ለኔቨር እድል ስጠውና እናጠቃልላለን ማለት ነው። ይሰማል ድምጼ ቤቢ? ያ ይሰማል። እሺ እስኪዮ እንደነ ሰላም ነው? ጤና ይስጥልኝ ብዬ ይቅርታ አርበኛ እስክንድር ለምዶብኝ ነው። በጣም እናመሰግናለን። እስኪ ወለኝ እባክህ አድማጮች እስኪ ወለኝ። ይሄ በቃ መወደው ስሜ ነው፣ ያደግኩበትም ስሜ ነው ነገራችን ላይ። ስለዚህ እባክህ እስኪ ወለኝ አርበኛ እስክንድር ሳይሆን እስኪ ወለኝ። ይቀጥል። ኦኬ እሺ እስኪው ስላቀረብክልን ሪፖርት በአጠቃላይ ያጠቃመለ አንተ እንግዲህ ምንም አይነት እንቅልፍ ሳተኛ የሁሉ ሰዓት እንትን እያረክን ያለው የተለያዩ ስልኮች እየተቀበልክ በተለያዩ ቦታዎች መረጃ እየተቀበልክ አንተም ባለህበት አካባቢ ያለውን ሁኔታ እየገመገምክ ነውና ትልቅ ስራ ነው እየሰራህ ያለው። በጣም እናመሰግናለን። እኛንም እዚህ መተህ ደግሞ አክብረህን ሐሳብህን እንድትገልጽም እኛም ጋር መተህ በማድረግ በጣም ክብር ይሰማናል። በጣም እናመሰግናለን። ሌላው ማንሳት የምፈልገው ነገር አገዛዙ እንግዲህ እኛም አሁን እየታዘብን ያለ ነው። በተለያዩ ፌስቡክ፣ ትዊተርም ላይ አንዳንድ መረጃዎች እየተጋሩ ነውና በጣም ቅጥ ያጣ አፋኝነቱን ያሳየን አንድ መረጃ አይተን ነበር። በኢትዮጵያ ቴሌቪዥን የፌስቡክ ገጽ ላይ ተለጥፎ ያየ ነው። ከለቀስተኞችን ሳይቀር መቀበራቸውን አስክሬን ቤት አስቀምጠው ቀብር እንዲቀብሩ እንትን የተዘጋጁ ሰዎችን ወደ ምርጫ ጣቢያ አስገድዶ የወሰደበት ሁኔታ አይተናል። ከእንደገና ደግሞ በምጥ በአምቡላንስ የሚሄዱ እናቶችን ወደ ምርጫ ጣቢያ ይዞ የመሄድና ፖለቲካ የሚሰራበት ሁኔታ አይተናል። ሁኔታው ስታየው ሊያስቅ ይችላል፣ ግን በጣም ኢፍትሃዊነትንና በጣም አፋኝነትን የተመለከት ነውና ከነዚህ አይነት አንፃር አንድ ይሄንን ምን ይመስልሃል በዚህ ጉዳይ ላይ እየሰራ ያለው ፕሮፓጋንዳ? ሁለተኛ በኬንያ አገር ላይ የጆሞ ኬንያታ ልጅ የነበረው ኡሁሩ ኬንያታ በታዛቢነት ለመገኘት እንደተገኘ አይተናል። የሰጠውንም ቃለ መጠይቅ ገና ምርጫው አሃዱ ተብሎ በተከፈተበት በአንድ በሁለት ደቂቃ ውስጥ በጣም ፍሎ እያደረገ እንደሆነ ሊናገር ሞክሮ ነበርና ከዚህ አንፃር የኬንያው ፕሬዝዳንት እንግዲህ አባቱ ነፃ አውጪ ሆነው ከነቀዳማዊ ኃይለ ሥላሴ በፓን አፍሪካኒዝም ውስጥ የሚታወቁ ናቸው። እሱም ሀገር የመራ ሰው እንደመሆኑ በዚህ ልክ የኢትዮጵያን የቁጭ በሉ ምርጫ ቆይ ነበር አንዴ ኔትወርክ ይዞታል። ኦኬ እሺ ጠብቃለሁ። ቤቢ ሾው አንዴ ኢንቦክስ ቼክ አድርጊልኝ። ኦኬ እሺ ሲመለስ ቀጥይ በይ። ኤኒዌይ በጣም ትልቅ ነገር ነው እየሰራ ያለው። እስኪው እንደምትሰሙት እስክንድር በበረሃ ወርዶ ከፋኖ ትግል ውስጥ ከ3 ዓመት በላይ ቆይቷል። ብዙ ስራ እየሰራ ነው ያለው። አሁንም በአጠቃላይ የአዲስ አበባ ሚዲያ ካውንስልንም እያገዘ ነው ያለው፣ እኛን እያገዘ ነው ያለው። ምንም አይነት ረፍት የለውም እና በጣም ልናከብረው ይገባል። ኢትዮጵያ ልጆቿን በዚህ ልክ ልታከብር ሲገባት ብዙ እንትን የለም እና ኤኒዌይ ያሉትን ነገሮች እየተከታተላችሁ ነው። እስኪው የጽናት ተምሳሌት ነው፣ የትግል አባት ነው። በፍጹም ጽናት እስካሁን ድረስ ያልተቋረጠ ትግል ነው። ከ35 ዓመት በላይ ያለ ማቋረጥ እያደረገ ያለውና ዲሞክራሲ ሰፍኖ በኢትዮጵያ ምድር ህዝባዊ መንግስት እስከሚመሰረት ድረስ እስክንድር ነጋ መቼም ትግሉን የሚያቆም ሰው አይደለም። ይሄ ለየት ያደርገዋል ከሌሎች። ለአገዛዝ ተንበርክኮ አያውቅም። እሺ ብሎ እጅ ሰጥቶ አያውቅም። ቀጥል። እሺ እስኪው ቀጥል። ምናልባት አሁንም ሊቋረጥ ስለሚችል ከመጀመሪያው ልነሳና በጣም የሚያሳዝን ነው። በነገራችን ላይ እሱን ነገር አይቼዋለሁ። ከለቅሶ ላይ ተነሱ እና ድምጽ ሰጡ ብለው ያወጡታል። መሬት ላይ የሚለውጠው ነገር እንደሌለ እያወቁ ምንድነው የጨነቀው እርጉዝ ያገባል የሚባል ነገር ነው አለ። ያን የታየኝ መጀመሪያ ላይ ግን ከባህላችን የወጣ ከባህላችን ከሃይማኖታችን ከኢትዮጵያዊ ጨዋነት ውጭ የወጣ ድርጊት ነው።
ምናልባት የስርዓቱን ምን ያህል መበላሸት ነው እስከ ጫፍ ድረስ መበላሸቱ በተለይ በአዴን የተባለው ስብስብ ይሄ ጥሩ ማሳያ ነው። ባለመሀል እንትን እንኳን ግምት ውስጥ ማያስገባ ሃይማኖትን ግምት ውስጥ ማያስገባ ኢትዮጵያዊ ጨዋነትን ግምት ውስጥ ማያስገባ ምንም አይነት የሞራል ኮምፓስ የሞራል እንትን እንደሌለው የሞራል ማዕቀፍ እንደሌለው የታየበት ነው። መሬት ላይ ግን የሚለውጠው ነገር የለም። መሬት ላይ የተለወጠ ነገር አለ። ቅድም የሚተማመኑበት ነገር ቢኖር እኮ የዓለም አቀፍ ጋዜጠኞች ይችላሉ። በነገራችን ላይ በመነቸር ሲያትበት ይችላሉ። በፋኖ በኩል ምንም አይነት በዚህ ላይ ቅሬታ የለም። እነሱ ከመንከባከብ ውጭ በእነሱ ላይ ዚምባቸውን እንኳን እሺ ማምጣት ከፈለጉ ማለት ነው። ድሮ ከአፋሃን ጀምሮ የነበረን አቋም ነው። አሁንም የተለወጠ ነገር የለም። ስለዚህ እንዳልኩት የሚለውጠው ነገር የሌለ መሆኑ እንደተጠበቀው ሆነው ትዝብት ነው ያተረፉት እንጂ ምንም እንትን የለውም ለማለት ነው። እና ያው ስርዓቱ የጨነቀው ቅድም የጨነቀው እርጉዝ ያገባል። በጣም የሚያሳዝነው ግን በሞራልም በፖለቲካ ተዘን በሞራልም ዝቅታውን እያጠለቁት ወደታች እያጠለቁት እየቆፈሩት መሄዳቸው በጣም ያሳዝናል። እንግዲህ ከእነሱ መካከል አንዳንድ ሰው እንኳን ሀይ መጥፋቱ በጣም ያሳስባል። በነገራችን ላይ እንደዚህ አይነት ነገር ሲኖር ነው ነገ ተነገ ወዲያ የበለጠ ሲጨንቀው ምን ያደርጋል የሚል ጥያቄ የሚያስነሳው። ትግላችንን ማጠናከር ያለብን ከዚህ አኳያ የሚይዘውና የሚጨብጠውን ያጣ ስርዓት ነው እና ብዙ ሊያጠፋ ይችላል እኛ ካልጠነከርም ማለት ነው። በየትኛውም ቦታ ላይ ያለን ታጋዮች ማለት ነው። ይሄ እንደጠበቀው ሁለተኛው የዓለም አቀፉ ማህበረሰብ በተለይ ጆሞ ኬንያታን የአፍሪካ ህብረትን ኢጋድ በሚመለከት ያነሳው ጥያቄ አለ። በነገራችን ላይ ትልቁ ስህተት የሚሆነው ከዓለም አቀፉ ማህበረሰብ ጋር ሄደን ከተናተምን ነው። ይሄ ወጥመድ ነው። እዚህ ወጥመድ ውስጥ መግባት የሚመራው ብልጽግና መሆናችን እናውቃለን። ዶክተር ወርቅነህ ገበየሁ እሳቸው ብልጽግና መሆናቸው እናውቃለን። ግን ዞሮ ዞሮ ግን የአፍሪካ ቀንድ የሀገራት ስብስብ ነው። እኛ ከእነዚህ ተቋማት ጋር ምንም መጣላት የለብንም። ምንድነው ማድረግ ያለበት? የሚያሳምን ማስረጃ ይዘን ተገኝተን እነሱን ማሳመን ነው የሚጠበቅብን። በአደባባይ እንኳን ወጥተው አምነናል ብለው ሊናገሩ የሚችሉበት ሁኔታ ባይኖር እንኳን በውስጥ በሰው ማሳመን አለበት። ግን ሄደን መላትም የለብንም። ሁለቱም የኛ ናቸው። የአፍሪካ ህብረትም የኢትዮጵያ ነው፣ ኢጋድም የኢትዮጵያ ነው። የኛ ናቸው እነዚህ ተቋማት። አገዛዞች መጥተው ያደግ እንደ አገዛዝ መጥቶ ብልጽግና አገዛዝ መጥቶ አንድ ያስፈልጋል። ለአፍሪካ አሻግረን የምንመለከተው አሁን አይደለም። ከነሱ ጋር ስንገናኝ የምንመለከተው አሁን አይደለም። አሻግረን የምንመለከተው ሩቁን ነው የምንመለከተው። ስለዚህ እነዚህን እንትኖች እነዚህን ተቋማት እንዲሻሻል አይደለም። ይሄ እንደ ኢትዮጵያ እንደ ሀገር አይጠቅምንም ማለት ነው። ስለዚህ የሀገርን ጥቅም ማዕከል አድርገን ስንመለከታቸው፣ የሩቅን ግባችንን ማዕከል አድርገን ስንመለከታቸው የሚሉትን አሁን ሊከፋንም መቻል ነው። መቃወም የለብንም ማለት አለብን። መቃወም አለብን፣ ግን በጨዋ ቋንቋ እንደገና ማስረጃ እዚያ አፍሪካ ህብረት ዋና መቀመጫ የአፍሪካ ርዕሰ መዲናነት ማለት ነው። ይህ ቀላል ነገር አይደለም። የነገ ተነገ ወዲያ ልዕለ ሀያል ናት አፍሪካ። በነገራችን ላይ የዛሬ 50 እና 100 ዓመታት የዓለማችን ልዕለ ሀያል ነው ትሆናለች ተብሎ ነው የሚጠበቀው አፍሪካ። የአፍሪካ ደግሞ የምትሄደው የአፍሪካ ህብረት መሰረት አድርጋ የአውሮፓ ህብረት እየሄደ ባለበት መንገድ ላይ እንደ አውሮፓ ህብረት ነው የምትሆነው አፍሪካ። ኢኮኖሚያዋም ፖለቲካውም እየተገናኘ የተሰባጠረ ነው የሚሄደው እና ይሄ ነው የትልቁ ጉዳይ ነው።
ስለዚህ ከዚህ አኳያ እነዚህ ተቋማት በስስት ነው መመልከት ያለብን ማለት ነው። ያሁኑ መመልከት የለብን ማለት ነው። ያናድዳል፣ ምንም ጥያቄ የለውም። ያናድዳል፣ ያስቆጫል፣ ደም እየፈሰሰ ነው። ግን አንዳንድ ጊዜ ደግሞ በሆዳችን ይዘን የጥሩቁን ማሰብ አለብን። በዚህ ልክ እነዚህን ተቋማት ግን በጥንቃቄ መመልከት። በእኔ በኩል ጨርሻለሁ። ቤቢና ኔቨር መታሰናብቱ ከሆነ ከምስጋና ጋር እንሰናበታለሁ ማለት ነው። እሺ እስኪ በጣም ነው የምናመሰግነው ስለነበረን ቆይታ። በቀን ውስጥ 2 ጊዜ መተህ እንደዚህ መስዋዕት አድርገህ ሰዓትህን ለኛ ኢንፎርሜሽን ስላጋራህን በጣም ነው የምናመሰግነው። አሁን ከዚህ ቀጥሎ ወደ ስፔስ ላይ ስለምንሄድ ስፔስ ላይ ማዳመጥ የምትፈልጉ ሰዎች ጆይን ማድረግ ትችላላችሁ፣ ወይም ደግሞ እዚህም ቁጭ ብላችሁ ይተላለፍላችኋል። አቤት ማን ነው ሜሮን? ከመሄዱ በፊት ታች ሁሉም ሰላም እያለው እንደሆነ እንደሚወደው እየገለጸለት እንደሆነ እያመሰገነው እንደሆነ ንገሪኝ ፕሊዝ። እሺ በሙሉ ኦዲየንስ በሙሉ ከታች እያመሰገኑህ ነው፣ ሰላም እያሉህ ነው፣ እንደሚወዱ እየነገሩህ ነው እና አንድ ጊዜ ሰላም በላቸው። እሺ በጣም አመሰግናለሁ። ይገባኝ እንደሆነ አላውቅም፣ ግን ፍቅር ነውና ፍቅር ነው የሰጣችሁኝና ፍቅር ደግሞ የተፈጥሮ ሁሉ ዋናው ነገር ነው። ከልብ አመሰግናለሁ። እኛም እኔ ብቻ ሳልሆን ፋኖ ውስጥ እየታገልን ያለ ነው በሙሉ በጣም ስለምናፈቅራችሁ ለመሞትም ህይወታችንንም አሳልፈን ሰጥተናቸዋል። የፍቅር ደግሞ የመጨረሻ ፍቅር መገለጫ ደግሞ ህይወትን ለሌሎች አሳልፈው መስጠት ነው። በዛ ልክ ነው እኛ የምናፈቅራችሁ ለማለት ነው። እናንተም የተለየ ነገር አለ በማለት ጊዜ አይደለም። ቢመቻችሁ ሁኔታዎች ቢሳካ እዚህ ትግል ውስጥ ገብታችሁ እንደምትታገሉ ምንም አልጠራጠርም። ትግል ደግሞ በነገራችን ላይ እንደ ይህን ነገር ካነሳሁት ሀገር ትግል ደግሞ እዚህ ሜዳ ላይ የትግሉ አካል ለመሆን የህልውና ትግሉ አካል ለመሆን የግድ ሜዳ ላይ እንደኛ መገኘት ግድ አይልም። የትም ቦታ ላይ ሆኖ መታገል ይቻላል። ማህበራዊ ሚዲያ ላይ ሆኖ አሁን እንደውም በዘመናችን ትልቁ የውጊያ መድረክ ማህበራዊ ሚዲያ ነው። እዛ ላይ መታገል ይቻላል። ምንድነው ትግል ስንል አንድ አይነት እይታ በአንድ አቅጣጫ ብቻ መመልከት የለብንም። ጥይት መተኮስ ብቻ አይደለም። እንደኛ የኢንፎርሜሽንም ጦርነት ነው፣ የፋይናንስም ጦርነት ነው፣ የስነ ልቦና ጦርነት ነው፣ የጋዜጠኝነት ጦርነት፣ ብዙ እንትኖች አሉት፣ ብዙ ግንባሮች አሉት። ስለዚህ በአላችሁበት ቦታ ሆናችሁ የአንዱ ግንባር አካል መሆን ትችላላችሁ። በተለይ ደግሞ ቅድም እንዳልኩት የፖለቲካው የኢንፎርሜሽኑ ግንባሮች አካል መሆን ትችላላችሁ። ይህንን ያለንበትን ትግል ለማሻገር በጦር ሜዳ ላይ ብቻ የሚያልቅ ነገር አይደለም። ፖለቲካ ያስፈልጋል፣ ዲፕሎማሲ ያስፈልጋል፣ ሚዲያ ያስፈልጋል፣ ስነ ልቦና ያስፈልጋል ወዘተ። ስለዚህ እነዚህ ነገሮች በሙሉ በሰኬት እንትን ካላላቸው በሰኬት ካልፈጸምናቸው ትግሉ አይሻገርም ማለት ነው። አንድ ቦታ ላይ ከጎደለ ትግሉ ማሻገር አይችልም። ስለዚህ ባላችሁበት ሆናችሁ ለዚህ ትግል የማይተካ ሚና መጫወት ትችላላችሁ። ያንን እስከተጫወታችሁ ድረስ የእናንተ ሚና ከእኛ ሚያንስ አይደለም። እኛ ልንሰራው አንችልም። በአንድ ነገር ተጠምደናል። ፊት ለፊት ካለው ጠላት ጋር እየተፋለምን ነው። እናንተ ደግሞ በሌላው ግንባር ላይ እኩል ዋጋ ያለው ሚና ማበርከት ትችላላችሁ ለማለት ነው። ስለዚህ እኔም ከልብ አፈቅራችኋለሁ። መላ ኢትዮጵያውያንም ከልብ አፈቅራለሁ። የሁላችንም ፍቅር ደግሞ ለመላ ኢትዮጵያውያን ይሄ ግልጽ መሆን አለበት ለማለት ነው። አመሰግናለሁ። እሺ እስኪው እናመሰግናለን። ቴንኪዩ። አሁን ጥቂት ደቂቃ በኋላ እንገናኛለን ስፔስ ላይ። ቴንኪዩ። እስኪው እናመሰግናለን። እሺ ሰላም ሁኑ። እናመሰግናለን። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እኛም እናመሰግናለን። እግዚአብሔር ይስጥልን። ቴንኪዩ።